የኢትዮማርክ ልዩ ፕሮግራም የዓለም ጦርነትና የኢትዮጵያ ገበያ መናወጥ። ዓለም ባለችበት አልረገጠች። በቴሄራን ሰማይ ላይ የሚታዩት ሚሳኤሎች አዲስ አበባ በሚገኘው የመኪና ተራ ላይ ዋጋውን በጥፍ እየጨመሩት ነው። የሆርሙዝ ባህረ ሰላጤ መዘጋትና የ$147 የነዳጅ ዋጋ ኢትዮጵያን ወዴት እየመራት ነው? ሰላም ጤና ይስጥልኝ የኢትዮማርክ ተከታታዮች፣ ዛሬ መጋቢት 14 ቀን 2018 ዓ.ም ነው። ዛሬ ጉዳያችን ከዜና በላይ ነው። ዛሬ የምንነጋገረው ስለ ኪሳችን፣ ስለ ኑሯችንና ፊት ለፊት ስለሚመጣው ግዙፍ የኢኮኖሚ አውሎ ነፋስ ነው። ዛሬ በአራት ዋና ዋና ነጥቦች ላይ በጥልቀት እንመክራለን። የኢራን ጦርነት፣ የነዳጅ ቀውስ፣ የዶላር መንታ መንገድና የማይገመተው የመኪና ገበያ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ክፍል 1 የጂኦፖለቲካው ጦስ። ወደ መካከለኛው ምስራቅ እናምራ። የኢራንና የእስራኤል ግጭት አሁን ወሳኝና አስፈሪ ምዕራፍ ላይ ደርሷል። ለዓለም የነዳጅ አቅርቦት የደም ስር የሚባለው የሆርሙዝ ባህረ ሰላጤ በውጥረት ምክንያት ተዘግቷል። ይህ ለምን ያስፈራናል? ምክንያቱም በዚህ ጠባብ ባህረ ሰላጤ በየቀኑ 21 ሚሊዮን በርሜል ነዳጅ ያልፍበታል። አሁን መንገዱ በመዘጋቱ የዓለም የነዳጅ ዋጋ አንድ በርሜል እስከ $146 ድረስ እየተሸጠ ይገኛል። ይህ ለኢትዮጵያ ምን ማለት ነው? ኢትዮጵያ ነዳጅ የምታስመጣው ከነዚሁ የባህረ ሰላጤው ሀገራት ነው። መንገዱ ሲዘጋ አቅርቦቱ ይቋረጣል፣ ሲገኝም ዋጋው ሰማይ ይነካል። ጅቡቲ ወደሚመጡ መርከቦች የመድን ዋስትና ዋጋቸው በ4 እጥፍ መጨመሩ ወደ ሀገር ውስጥ የሚገባ ማንኛውም ዕቃ ዋጋ ላይ ተጨማሪ ጫና ፈጥሯል። ክፍል 2 የዶላርና የብር ፍልሚያ። ወደ አገር ቤት ስንመለስ ሌላው ጦርነት በገንዘብ ገበያው ላይ ነው። ዛሬ በባንኮች $1 በ156 ብር ከ07 ሳንቲም እየተሸጠ ይገኛል። ይህ ለውጥ ከጥቂት ወራት በፊት ከነበረው ጋር ሲነጻጸር እጅግ ከፍተኛ ጭማሪ ነው። ነገር ግን ትልቁ ስጋት ያለው በጥቁር ገበያው ላይ ነው። በቴሌግራም እና በተለያዩ የገንዘብ ምንዛሬ ግሩፖች ላይ እንደሚታየው በባንክና በጥቁር ገበያው መካከል ያለው ልዩነት በከፍተኛ ሁኔታ እየሰፋ ነው። ይህ ግምታዊ ንግድ ወይም ደግሞ ስፔኩሌሽን ፈጥሯል። ባለሀብቶች ነገ ብር የመግዛት አቅሙ ይሞታል በሚል ስጋት የያዙትን ብር ወደ ዶላር ወይም ወደ መኪና ለመቀየር እየተሽቀዳደሙ ነው። ዶላር በጨመረ ቁጥር የጭነት መኪናዎች ታሪፍ ይጨምራሉ። ታሪፍ ሲጨምር ደግሞ ከገጠር የሚመጣው ጤፍ እና ሽንኩርት ዋጋ እጥፍ ይሆናል። ክፍል 3 የመኪና ገበያው እብደት። አሁን ደግሞ ወደ ኢትዮማርክ ዋናው ትኩረት ወደ መኪና ገበያው እንለፍ። የመኪና ገበያውን አሁን እብደት ላይ ነው ቢባል ማጋነን አይሆንም። በመጀመሪያ የነዳጅ መኪናዎችን እኔ መንግስት የነዳጅ መኪናዎችን መከልከሉ በሀገር ውስጥ ያሉትን መኪኖች እንደ ወርቅ ውድ አድርጓቸዋል። አንድ ቶዮታ ቪትስ ባለፈው ሳምንት ወይም ደግሞ ከ2 ሳምንት እና 3 ሳምንት በፊት 1.56 ሚሊዮን አካባቢ ይሸጡ ነበር። ዛሬ ላይ ግን እስከ 2.4 ሚሊዮን ብር እየተጠየቀበት ይገኛል። ሱዙኪ ዲዛይርን ብናይ የዚህ መኪና ዋጋ ጭማሪ ደግሞ እጅግ አስደንጋጭ ነው። አዲሱ ወይም ደግሞ ብራንድ ኒው መኪና 4.2 እና 4.3 ሚሊዮን ብር እየተሸጠ ይገኛል። ይህ ዋጋ ከ1 ዓመት ከ2 ዓመት በፊት ብታዩት በ1.5 ሚሊዮን ብር አካባቢ ይሸጡ ነበር። በሌላ በኩል የነዳጅ ሰልፉን በመሸሽ ህዝቡ ወደ ኤሌክትሪክ መኪናዎች ፊቱን አዙሯል። ነገር ግን እዚያም ሰላም የለም። በአንድ ሳምንት ውስጥ ብቻ እያንዳንዱ የኤሌክትሪክ መኪና በአማካይ 500 ሺህ ብር ጭማሪ አሳይቷል። ለምን? ምክንያቱም መኪና አሁን የመጓጓዣ መሳሪያ መሆኑ ቀርቶ ሀብት ማከማቻ ወይም ደግሞ አሴት እየሆነ ስለመጣ ነው። ክፍል 4 የሶሻል ሚዲያ ትኩሳት። በኢትዮጵያ የሶሻል ሚዲያ መንደሮችስ ምን እየተባለ ነው? የፌስቡክ እና የቴሌግራም ግሩፖች እንዲሁም የቲክቶክ ግሩፖች በዋጋ ጭማሪ ጩኸት ተሞልተዋል። ነዳጅ በጥቁር ገበያ በሊትር 400 እና 500 ብር መግባቱ ትልቁ መነጋገሪያ ሆኗል። ብዙዎች መኪናዬን ላቆመው ወይስ ልሽጠው በሚል ጭንቀት ውስጥ ናቸው። ደላሎች ደግሞ በበኩላቸው ዋጋውን ሆን ብለው ሃይፕ በማድረግ ገበያውን እያጋሉት እንደሆነ የሚገልጹ ትችቶች በስፋት እየታዩ ነው። እውነታው ግን አንድ ነው። ገበያው መረጋጋት አጥቷል።
በመጨረሻም ወዴት እየሄድን ነው? የኢራን ጦርነት ካልበረደና የነዳጅ ዋጋ ካልቀነሰ በሚቀጥሉት ወራት የመኪና ዋጋ አሁን ካለበት ሊጨምር ይችላል የሚል ስጋት አለ። ታዲያ ምን ማድረግ ያስፈልጋል? በዚህ ወቅት መኪና መግዛት ለምትፈልጉ ሰዎች ነገ ይረክሳል ብሎ መጠበቅ አሁን ባለው ሁኔታ አዋጭ ላይሆን ይችላል። የዋጋ ግሽበቱ ከቀጠለ ዛሬ የተናቀው ዋጋ ነገ ላይ ይገኝ ይችላል። ለባለ ሀብቶችም ቢሆን ገንዘብን በባንክ ከማስቀመጥ ይልቅ ተንቀሳቃሽ ንብረቶች ላይ ማዋል አማራጭ እየሆነ መጥቷል። የዛሬው የኢትዮ ማርክ ልዩ ትንተና ይህን ይመስላል። እናንተስ በዚህ የገበያ መናወጥ ውስጥ ምን እየተሰማችሁ ነው? የነዳጅ ዋጋ መጨመሩ በኑሯችሁ ላይ ምን ተጽዕኖ አሳደረ? አስተያየታችሁን አስተያየት መስጫው ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ የገበያ መረጃዎችን እና ዜናዎችን በየቀኑ ያገኙ። ስለተከታተላችሁን አመሰግናለሁ። ቸር ሰንብቱ።